ሩሲያም በትናንትናው ዕለት አስፈሪ የተባለ ልዩ አይነት ሚሳኤል መሞከሯና ስኬታማ መሆኑን መግለጿ ይታወቃል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምላሽ የሰጡ ሲሆን በምላሻቸውም ሞስኮ በኒውክሌር የማስጠንቀቂያ ጉዳይ ላይ ጨዋታ እየተጫወተች አይደለም ሲሉ ነው ያስታወቁት። ፕሬዝዳንቱ በፕሬዝዳንታዊ አውሮፕላናቸው ውስጥ ለጋዜጠኞች ሲናገሩ የሩሲያ የኒውክሌር ማስጠንቀቂያና አዲስ ሚሳኤል ሙከራ እንደ ማስፈራሪያ ይቆጥሩት እንደሆነ ተጠይቀው ነበር። እነርሱ ከኛ ጋር ጨዋታ ላይ አይደሉም፣ እኛም ከነሱ ጋር ጨዋታ ላይ አይደለንም ያሉት ዶናልድ ጄ ትራምፕ እኛም ሁልጊዜ ሚሳኤሎችን እንሞክራለን፣ ሚሳኤል መሞከር በራሱ የሚሰጠው ምንም አይነት መልክ የለም በማለት ገልጸው እየተጫወትን አይደለም ብለዋል። ትራምፕ አክለውም አሜሪካ 2 የኒውክሌር ሰርጓጅ መርከቦችን ወደ ሩሲያ ድንበር ማስጠጋቷን በማውሳት እኛ እንደ ሩሲያው ሚሳኤል 8000 ማይል መጓዝ አያስፈልገንም፣ እዚያው አጠገቡን ያለነው በማለት ገልጸዋል። ስለዚህም እየተጫወትን አይደለም፣ ሩሲያ ሚሳኤል ሞክሬያለሁ ስትል እየተጫወተች አይደለም፣ እኛም ብንሆን ሚሳኤል ተሞክሯል ብለን እጃችንን አጣጥፈን አልተቀመጥንም፣ እዚያው ሩሲያ አቅራቢያ ላይ ግዙፍ የኒውክሌር ሰርጓጅ መርከቦች ማስጠጋቴን አትርሱ ብለዋል። የሚሳኤል ሙከራው ይፋ መደረጉ ተገቢ አይደለም በማለት የተቹት ፕሬዝደንቱ እኛን አያስደነግጠንም፣ የሚሰጠን የተለየ መልእክት የለም፣ ነገር ግን ይህ አይነት አደገኛ ሚሳኤል በዚህ ጊዜ መሞከር ተገቢ አይደለም ብለዋል።